ጠቅላይ ሚኒስትር አብይ አህመድ ህወሓት የሰላም ስምምነት መጣሱን ከሰሱም። በትግራይ ከግጭት ይልቅ ልማት እንዲሰፍንም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌደራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል ወንጅለዋል። ጠቅላይ ሚኒስትሩ ይህንን ያሉት ትላንት ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግ ተናግረዋል። አክለውም የመንግስታቸው ትኩረት አገሪቱን በትግራይ በጋራ ልማት ላይ መሆኑን አጽንኦት ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን የመንግስታቸው አቋም እንደሆነ በድጋሚ ግልጽ አድርጓል። ጠቅላይ ሚኒስትር አብይ በፌደራል መንግስት ለትግራይ ክልል የተመደበውን በጀት ሙሉ በሙሉ ልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው። ይህ ትክክል አይደለም። ትግራይ ልማት እንደሚያስፈልጋል፣ ለዚህም በሰላማዊ መንገድ መሰራት እንዳለበትም አጽንኦት ሰጥተዋል። በተጨማሪም የፕሪቶሪያው የሰላም ስምምነት ህወሓት ህገወጥ ክልላዊ ምክር ቤትና አስተዳደር እንዲፈርስ የሚያካትት እንደነበረ አስታውሰው እነዚህም በህግ ምርጫ የተቋቋመ መሆናቸውን በመግለጽ በሰላም ስምምነቱ መሰረት ሁሉንም ፖለቲካዊ ተዋናኞች ያካተተ ጊዜያዊ አስተዳደር እንዲቋቋም ጥሪ ማድረጉን ገልጸዋል። እኛ የፌደራል መንግስት ምንም አንፈልግም አላልንም፣ እነሱ ግን ጌታቸውን እንፈልጋለን አሉ፣ እሺ አልን። ከዛም አባረሩ። ቀጥለው ታደሰን እንፈልጋለን አሉ፣ እሺ አልን። እሱንም እስኪባረር እየጠበቅን ነው ብለዋል። ጠቅላይ ሚኒስትር አብይ በትግራይ ለሰላም ቅድሚያ የሚሰጣቸው ዋና ዋና ጉዳዮችን ሲያብራሩም የታጠቁ ቡድኖች ትጥቅ መፍታት፣ የህዝብ አገልግሎት ማስጀመር፣ የተፈናቀሉ ዜጎችን መመለስና የውጭ ግንኙነት የመምራት ስልጣን የፌደራል መንግስቱ ብቻ ነው የሚለው ህግ መሰረታዊ መርህ መከተል የሚሉ ዘርዝረዋል። ጠቅላይ ሚኒስትሩ አክለውም ህወሓት የሰላም ሂደቱን የሚያሰናክሉ እንደ የጦር መሳሪያ ኮንትሮባንድ ማዘዋወርና ያልተፈቀደ የውጭ ግንኙነት መፈጸም ያሉ ተግባራትንም ቀጥለዋል ሲሉ ከሰዋል። ጠቅላይ ሚኒስትሩ በንግግራቸው ወቅትም የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ስለሚደረጉ ጥሪዎች ማስተያየት ሰጥተዋል። ስምምነቱ ተግባራዊ እንዲሆን ከፍተኛ ድምጽም የሚጠይቁ አካላት አንዳንዶቹ የድርድር ሂደት አካል አልነበሩም ሲሉም ተናግረዋል። ፕሪቶሪያን የተደራደረው ከጀነራል ጻድቃን ጌታቸው ረዳና አሰፋ አብርሃ ጋር ነው። ዋነኞቹ ተደራዳሪዎች እነዚህ ናቸው ያሉት ጠቅላይ ሚኒስትሩ እነሱን ስጠይቃቸው ያሉኝ ነገር አለ፣ ግን በቦታው ያልነበሩት ፕሪቶሪያን የማያውቁ ሰዎች ፕሪቶሪያን እናስከብራለን ይላሉ። የወለደችው እያለች የታቀፈችው እናት ልሁን አለች ሲሉ እሱ ነው ብለዋል። ቀጠል አድርገውም ፕሪቶሪያ ስምምነቱ አንደኛ ህወሓት ህጋዊ ምርጫም አላደረገም፣ ህገ መንግስት ጥሶ ነው ያካሄደው፣ ያንን የጨበራ ምርጫም ይሰረዝ፣ ሁለተኛም በዚያ ምርጫ የተቋቋመው መንግስትም ይፍረስ፣ ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም፣ ሶስተኛ ከሁሉ የተወጣጣ መንግስት ይመረጥ፣ የታጠቀ ትጥቁንም ይፍታ እንጂ መሳሪያ መደበቅ አልተስማማንም፣ ማስልጠን ማስመረቅ አልተስማማንም ሲሉም አመልክተዋል። ጠቅላይ ሚኒስትር አብይ ስለ ህወሓት ህጋዊ ስምምነት ሰውነት ሲናገሩም ቡድኑ በኢትዮጵያ ምርጫ ቦርድ እንደገና በመመዝገብ ህጋዊነቱን መመለስ እንደሚችል ገልጿል። አያይዞም ህወሓት በዋናኝነት የሚጠበቅበት ምርጫ ቦርድን ማስከበር፣ ህገ መንግስቱን ማስከበርና ህጋዊ ፓርቲ ለመሆንም ጉባኤ ማካሄድ ነው። ይህ ደግሞ አስቸጋሪ አይደለም ሲሉ ተናግረዋል። ከዚህም በፊት የምርጫ ቦርድ ህወሓት ደረጃውን ለማሟላት ቦርዱ የያዘውን ማስተካከያ እርምጃ በ6 ወራት ውስጥ ጠቅላላ ጉባኤ ማካሄድ ጨምሮ ተግባራዊ ማድረግ ባለመቻሉ ከግንቦት ወር 2017 ዓ.ም የፕሪቶሪያውን ህጋዊ ሰውነት መሻሩን ይታወቃል። በወቅቱ ህወሓት ውሳኔውን ውድቅ ያደረገ ሲሆን የፓርቲው ህጋዊነት የተረጋገጠው በፕሪቶሪያ የጦርነት ማቆም ስምምነት እንጂ በምርጫ ቦርድ ቅድመ ሁኔታ ላይ የተመሰረተ ማዕቀፍ እንዳልሆነ ተናግሯል። ፓርቲው እገዳውን ተከትሎ ከዚያ በኋላ የተሰጠውን ስረዛ በህግ ደረጃ ትርጉም የለሽ ሲል ቀደም ሲል ውድቅ አድርጎም ነበረም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ